ሰላም የኔ ተወዳጆች እንደምን አላችሁልኝ? እንኳን ደህና መጣችሁ። በሌላ ቪዲዮ ተመልሰናል። በዚህ ቪዲዮ የምትመለከቱን ትልቁን ዋሻ ሄደን የምንመለከት ይሆናል። ሌሎችም የምንመለከታቸው አብያተ ክርስቲያናት ይኖራሉ። ሀሳባችሁን ኮሜንት ሴክሽን ላይ የገባችሁ አሳውቁኝ። አመሰግናለሁ። መልካም ቆይታ። እሺ የኢትዮፕ ፋሚሊ የምንሄደው ባህር ዳርን ከፍታ ቦታ ላይ ሆነን ማየት ወደምንችልበት ባህር ዳርና አካባቢ የምትኖሩ ሰዎች ታውቁታላችሁ። ባህር ዳር ማየት የሚፈልግ ሰው ግን እርግጠኛ ነኝ ይሄን ቦታ በዚህ መንገድ አያውቀውም ይሆናልና እኔም አሁን እዚህ ከመጣሁ በኋላ ነው ኖቲስ ያደረኩት። አይታችሁት ከሆነ ብዙ የባህር ዳር እንትን ጂኦግራፊካል አቀማመጡ በቃ ፍላት ነው። ከፍታ ቦታ ላይ ሆነን ስንመለከተው ምን እንደሚመስል ማየት ስለፈለኩ ነው ወደዚህ ይዣቸው መጣሁት ማለት ነው። ከላይ ከፍታ ቦታ ላይ ያለው የቅዱስ ሚካኤል ቤተክርስቲያን ነው። ድባንቄ የቅዱስ ሚካኤል ቤተክርስቲያን ነው ይባላል። ከስሩ ደግሞ የጽርሐ አርያም ቤተክርስቲያን አለ። እየሄድኩበት ያለው መንገድ በጣም ነው ደስ የሚለው። ባይዘይ ማርያምን ላሳያችሁ። ጽርሐ አርያም ቤተክርስቲያን እዛው አካባቢ ነው ያለሁት እና ላሳያችሁ። ወደ ቅዱስ ሚካኤል ቤተክርስቲያን ከመሄዳችን በፊት የጽርሐ አርያም ቤተክርስቲያንን ማየቱ መልካም ነው ብዬ ስላሰብኩ ነው። ያው የጽርሐ አርያም ቤተክርስቲያን በመጠናቀቅ ላይ ያለ ቤተክርስቲያን ነው። በጣም ትልቅ ነው። በጌታ እንዴት እንደሚያምር ባህር ዳር ውስጥ ካዩዋቸው ነገሮች መካከል አንዱ ቤተክርስቲያን የሚሰሩበት ውበት ነውና ኪዳነ ምሕረት ቤተክርስቲያን ለምሳሌ እንደ አብነት መጠቀስ ይችላል። ይሄ ደግሞ ከዛ ይበልጣል ሁሉ ማለት ነው። ጉንፋናሞኛ እዛ ነው ድምጽ ትንሽ የተቀያየረው። የጽርሐ አርያም ቤተክርስቲያን ይሄንን ይመስላል። እንግዲህ በቅርቡ ይጠናቀቃል ብዬ አስባለሁ። ባይዘወይ እዚህ ለገቢ ማሰባሰቢያ ፕሮግራም ነበርና መቼ እንደነበር አረ ነው ግን ለገቢ ማሰባሰቢያው አርቲስቶች መጥተው ፓርቲሲፔት አድርገውበታልና እንግዳ ሰው ሀብቴ ሌሎችም አርቲስቶች መጥተው እዚህ ቦታ ላይ ለጽርሐ አርያም ሮጣለሁ የሚል ፕሮግራም ነበርና በዛ ፕሮግራም ላይ የገቢ ማሰባሰቢያ ለማድረግ ሩጫ ተካሂዶ ነበር። መገባደድ ደረጃ ላይ ደርሷል። እያለቀ ነውና እንግዲህ ተስፋ አደርጋለሁ በቅርቡ ሲጠናቀቅ መጠን ሁላችንም እንደምናየው ተስፋ አደርጋለሁ። አሁን ቀጥታ ወደ ከፍታ ቦታው እንሄድና ከፍታ ቦታ ላይ ሆነን ደግሞ ባህር ዳር ምን እንደምትመስል እናያሳለን። ተወዳጆቼ እንደምትመለከቱት እንግዲህ ከዚህ ያለውት የድባንቄ የቅዱስ ሚካኤል ቤት በጣም ነው ደስ የሚለው። በተለይ ደግሞ እንደዚህ እንዲህ አይነት ቦታ ባህር ዳር ላይ ይኖራል ብዬ አላሰብኩም። ያው ምክንያቱም ፍላት ኤሪያ ስለሆነ የባህር ዳር እንደዚህ አይነት ከፍ ያለ ቦታ ይኖራል ብዬ አላሰብኩም ነበረ። ከፍታው ላይ ስትመጡ ደግሞ ይሄን የሚመስል ትልቅ መስቀል አለና በጣም ነው የሚያምረውና እይታው ከዚህ ሆነ ስትመለከቱት ደስ ይላልና በተለያዩ አቅጣጫ እኔ ባለሁት በአራቱም አቅጣጫ በተወሰነ መንገድ ያለው እይታ ምን እንደሚመስል አጠራ አድርጌ ላሳያችሁ። ከኔ ፊት ለፊት ጉዶ ባህር ነው የሚባለው ስሙ ማለት ነው። ክረምት ምናምን እንትን ውሃ ይሞላል፣ ሙሉ በሙሉ ውሃ ይሞላል እና በጋ ላይ ደግሞ አይኖርም። እዛ ጋር ማለት ነው ፊት ለፊት ዘጋ የምትመለከቱት ጉዶ ባህር ይባላል። አፍተር ከባህሩ በኋላ ደግሞ ያለው እንዳለ ሙሉ በሙሉ ከተማው ነው ማለት ነው። እንደምትመለከቱት ይህ የታላቁ መስቀል ከበስተጀርባ ይታያል። ተቃራኒ አቅጣጫ አሁን በነበርኩበት አቅጣጫ ማለት ነውና እዚህ ቦታ ላይ ሆናችሁ ስታዩት ደግሞ በጣም ነው የሚያምረው። ከመስቀሉ በኋላ ደግሞ ትንሽ ሳይድ ወካለው ወክም ታረጉበት ቦታ አለና እሱንም ደግሞ ላሳያችሁ። ትንሽ እየተንቀሳቀስን ወደፊት በጣም ነው የሚያምረው። ላሳያችሁ ምን እንደሚመስል
ያው እዚህ ጋር የቆምኩበት ቅድም ያሳየዋችሁ በዚህ በኩል ማለት ነው በቀኝ በኩል የጉዶ ባህር ብዬ ያሳየዋችሁ እንትን አለ ባህር አለ በጋ ላይ ይደርቃል ብያችኋለሁ። በዚህ በኔ ፊት ለፊት በኩል ደግሞ የታላቁ የጣና ሐይቅ ሙሉ በሙሉ ይታያል እና እንደው ሙሉ ቦርደሩ ማየት ትችላላችሁ የጣና እንትን ዳርቻዎችን ማለት ነው የጣና ዳርቻዎችን ሙሉ በሙሉ በሚባል ደረጃ እዚህን ያሉ የቆምኩበት ቦታ ላይ ሆናችሁ መመልከት ትችላላችሁ። አንዳንድ ደሴቶች ራሱ ይታያሉ። የተወሰነ የከተማውን እይታ እንዲሁም ደግሞ ጣና ሐይቅን ደግሞ በተወሰነ መንገድ እዚሁ ቦታ ላይ ሆኜ ላሳያችሁ። እንግዲህ አሁን ደግሞ እዚህ ጋር የመጣሁበት ምክንያት ደግሞ ቅድም ባሳያችሁ በተቃራኒ አቅጣጫ ደግሞ የሌላውን የከተማውን እይታ በሌላኛው ጎን ወይ ደግሞ በተቃራኒ አቅጣጫ የከተማውን እይታ ማየት ብትፈልጉ ምን አይነት እይታ እንደሚሰጣችሁ ምን አይነት ቪው እንዳለው እንድታዩ ስለፈለኩ ነው። ሉክ በስተጀርባ የምታዩት ሙሉ በሙሉ የባህር ዳር ከተማው ነውና ያው እኔ እንደነገርኳችሁ እያንዳንዱን ቀበሌ ስለማላቃቸው ከዚህ ከኔ በስተጀርባ ያለው ስሙም እንዳይባል ከተማውን አላውቀውም፣ ግን በምትመለከቱት መንገድ ማለት ነው ከኔ በስተጀርባ ያለው የሳን ፓርት ኦፍ ዘ ሲቲ በጣም ነው የሚያምረው ይታያል። እዚህ ጋር ሆኖ በፊት ቀደም ብዬ እንደነገርኳችሁ እኔ ከፍታ ወዳለሁ። ምክንያቱም አንዳንድ ነገሮች ከፍ ብላችሁ ስታዩዋቸው የምር ያላቸው ውበት ይደምቃልና ለዛ ማሳያ የባህር ዳር ከተማ አንዱ ነው። ከፍ ብላችሁ ስትመለከቱ እኔ አሁን ያለሁበት ቦታ ላይ ቆማችሁ ስታዩት እንዴት እንደሚያምር የከተማው እይታ ውበቱ በቃ አይደለ የፍላት ኤሪያ መሆኑ በራሱ ሁሉንም ነገር በአንድ እንድታዩ ያደርጋችሁ። እሺ ተወዳጆች እንግዲህ እንደምትመለከቱት ከኔ በስተጀርባ ትልቅ የሆነ ገደል አለ ሙሉ እንዳለ ከዚህ በጀርባ የምትመለከቱት ከኔ በዚህ በጎን በኩል የምትመለከቱት ሙሉ በጣም ጥልቅ የሆነ የገሞራ ጉድጓድ የሚመስል ምንድነው በእሳተ ገሞራ የተፈጠረ የሚመስል ጥልቅ ነገር ነው ያለውና ይሄ አንዳንድ ሰዎችን ለማናገር ሞክሬ ነበር። ያሉኝ ነገር ምንድነው ለከተማዋ ለምሳሌ የፒስታ መንገድ ሲሰሩ ሌሎች መንገዶችም ሲሰሩ ለገረጋንቲ አገልግሎት ወደ ለምነት ያልተቀየረ አፈር ግን ለፒስታ መንገድ የሚያገለግለው እሱ ገረጋንቲ ማለት ነው። አፈሩ ተጭኖ የሚሄደው እዚህ ቦታ ነው ተይዞ የሚሄደው ማለት ነውና ሞር ለረጅም ጊዜ ሲያገለግል የነበረ ቦታ ነውና ያስፈራል። ቀርባችሁ ለማየት ያስፈራልና መጠጋት አትችሉም። በቃ እኔ ካለሁት የተወሰነ 2 ወይ 3 እርምጃ ራሱ መጠጋት አትችሉም። በጣም ከፍተኛ እንትን ያለውና ከፍታ ነው ያለውና ከላይ ሆናችሁ ስትመለከቱት ደግሞ የሚገርም እይታ አለው። ሙሉ በሙሉ ላይታያችሁ ይችላል ብዬ አስባለሁ። ግን ከኔ በስተጀርባ የበላይ ዘለቀ ኤርፖርት አለ። የተወሰነ ርቀት እንኳን ቢኖረው ይታያል። ቢሆንስ በጣም የሚያምር ቦታ ነውና እዚህ ቦታ ላይ ሆኖ እርግጠኛ ነኝ ብዙ ሰው ባህር ዳርን እዚህ የሚኖር ሰው ያውቀዋል ብዬ አስባለሁ። ግን ባህር ዳር ከመጣችሁ ወደዚህ ቦታ ለጉብኝት ለአንዳንድ ነገር ከመጣችሁ ግን ይሄን ቦታ እንድታዩት ሪኮመንድ አደርጋለሁ። የቀሩ ቦታዎች አሉ ላሳያችሁ ከፍታውን፣ እንዲሁም ደግሞ የጣና ገዳማትን የተወሰነ ቦታዎችን ላሳያችሁ። አብራችሁን ቆዩ። አፓርትመንቱ በኋላ ያለው የበላይ ዘለቀ ኤርፖርት ነው። ዲስ ወይ ደግሞ በዚህ በኩል ማለት ነው የጣና ገዳማትን ታያላችሁ። ጣናንና የጣና ገዳማትን በተወሰነ መንገድ ማየት ይቻላል እዚህ ጋር ፊት ለፊት ማለት ነው።
በላይ ዘለቀ ኤርፖርት ያልኳችሁ ከዚህ በስተጀርባ ከኔ በስተጀርባ የምትመለከቱት ነው። በዚህኛው በኩል ደግሞ ጣና አለ ይታያልና ስክሪኑ ላይ የሚታያችሁ ከሆነ አላውቅም ምን ይታያል እዚህ በኩል እሱን ግን ያስፈራል። ሰብስክራይብ ግን አድርጋችኋል? ሰብስክራይብ አድርጉት እንጂ አሁኑን እስኪ 3 ሰከንድ ልስጣችሁ። ላይክ እንዲሁም ሰብስክራይብ አድርጉ እስኪ 1 2 3 ይመቻችሁ። አብራችሁን ቆዩ። በጣም ለሃይኪንግ ደስ የሚል ቦታ ነው። ባይ ዘ ወይ ወክ ብታደርጉ መንፈሳችሁ ይታደሳል። ምናልባት የሚያስጨንቃችሁ ነገር ካለ የሚያስጨንቅ ነገር የሚፈታ እግዚአብሔር ቢሆንም ግን በቃ ቀለላችኋል። በጣም ግሪን ኤሪያ ነው። ደስ የሚል ቦታ ነው። ሰላም ያለ ቦታ ነውና ጉብኝታችንን እንቀጥላለን። አብራችሁን ቆዩ። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ቀጣይ በአዲስ በአሪፍ ቪዲዮ እንገናኛለን። ሰላም ያቆያችሁ። ቻው